ሰላም ውድ ቤተሰብ እንዴት ናችሁ? እንግዲህ በሌላ በርባር ሪዝኒንግ ጥያቄ ተገናኝተናል። እንግዲህ ሁሌም እንደምንጠብቀው እነዚህ የፊደል ጨዋታዎች ኤ ማለት አንድ ቢ ማለት ሁለት ብቻ ላይሆን ይችላል። አንዳንዴ ጀስት ፊደሉን አሳይን ባደረገው ቁጥርም ካልኩሌት የምናደርግበት ሁኔታዎች ይኖራሉ ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ጥያቄውን እስቲ እናንብበውና ጥያቄው ምንድነው የሚለው? ኢፍ ራማን ኢዝ ሪትን አስ ካን ኦብዘርቭ ሂር እዚህ ጋር እንደምትመለከቱት በዚህ ሁኔታ ሪትን ከሆነ ከተጻፈ 1 2 3 2 5 ብሎ ኤንድ ዲነሽ አስ ሪትን አስ 6 7 5 4 8 9 ሃው ዊል ሃማን ቢ ሪትን ብሎ ጥያቄ ምልክት አድርጓል። ምንድነው የምናደርገው? መጀመሪያ ጊቨናችንን እናወጣለን። ራማን ብለን እንጽፍና ራማን በዚህ ሁኔታ ለምሳሌ አር እንደ 1 ኤ ደግሞ እንደ 2 ኤም ደግሞ እንደ 3 እዚህ ጋር እንደምታዩት ኤ ደግሞ እንደ 2 ኤን ደግሞ እንደ 5 ቢጻፉ ይሄ የተሰጠን ጊቨን ነው። ዲነሽ ደግሞ ዲ እንደ 6 አይ እንደ 7 ኤን እንደ 5 ኢ እንደ 4 ኤስ እንደ 8 እና ኤች እንደ 9 ቢጻፉ ከዛ ሃማን ቢ ሪትን ኢንዳሽ ይላል እና ስለዚህ ሃው ዊል ሃማን ቢ ሪትን ይላል። ሃማን የሚለው ደግሞ እንዴት ነው ሊጻፍ የሚችለው የሚለው ነው። እንግዲህ እኛ እነዚህን ግብኖች በታትነን ከጻፍን በኋላ ከየትም ልናገኝ አንችልም። እዚህ ጋር ሁሉም ለምሳሌ ከኤች ጀምሮ ኤም ኤምም እዚህ ጋር ተጽፏል። ስለዚህ ከዚሁ ከተሰጠ ላይ ነው የምናወጣው። ለምሳሌ ኤች ዲነሽ ከሚለው ኤች እንደ 9 ነው የተጻፈው። ስለዚህ ኤች የሚለው ምንን ይወክልልናል? 9ን ይወክልልናል። ኤ እዚህ ጋር የተጻፈው እንደ 2 ነው። ራማን ከሚለው ኤን እናገኛለን። ስለዚህ ኤ እንደ 2 ነው የተጻፈው። በመቀጠል ኤም ነው። ኤም እንግዲህ እዚህ ጋር እንደምታዩት ኤም እንደ 3 ነው የተጻፈው። ስለዚህ ኤም የሚወክልልን 3 ነው። ኤ ያው እዚህ ጋር አግኝተናል። ኤን እንደ 2 ነው የተጠቀመው። ከዛ ኤም በድጋሚ ኤም ስለሆነ እንደ 3 ነው የተጻፈው። እሱን የምናገኘው ራማን ከሚለው ነው። ስለዚህ ተጠየቅነው ሃው ዊል ሃማን ቢ ሪትን ይላል። ስለዚህ በቀላሉ ከሁለቱ ጥያቄ ድራይቭ ያደረግነው ምንድነው ማለት ነው? ሃማም 9 2 3 2 3 ይሄ ማለት 9 2 3 2 3 ያለው እዚህ ጋር ከምርጫ ውስጥ ቢ ነው ማለት ነው። ስለዚህ ሃው ዊል ሃማን ቢ ሪትን የሚለው መልሱ የሚሆነው ምንድነው? ቢ 9 2 3 2 3 የሚለው ነው ማለት ነው። ውዶቼ ይሄን ምርጫ አድርጋችሁ ስለምትከታተሉ በጣም አመሰግናለሁ። መልካም ቀን ባይ